እንደዚህ ያለ ቀላል ሸክም አለ? አብሉኝ ያለ ነው ከባድ። እንደው እኮ ይገርማል። ሰው ልጅ እንደ የሰው ልጅ ማን በምን ከፍርድ ይድን ይሆን? ብላና ጽደቅ ቢባል እንደው የሰው ልጅ የተገላበጠ ነገር እኮ ነው። ድሮ አትብላ ሲባል መብላት ዕፀ በለስን፣ ደግሞ አሁን ብላ ሲባል አልበላም ስጋ ወደሙን ማለት ነው። አትብላ ያለውን ይበላል፣ ብላ ሲባል እምቢ። ታምር ነው እንደው የሰባኪ ቀልድ አለ። አንድ ሰባኪ የሰባኪ ቀልድ ነው እንጂ ምንም ታሪክ አይደለም። ይሄና አንድ ሰውዬ ሚስቱ የምታረገው ነገር ሁሉ ሚስቱ ሁልጊዜ ከሱ ተቃራኒ ነገር ነው አሉ የምታረገው። ሁልጊዜ ልብሱን አስጭው ካላት ታስገባዋለች ወደ ቤት፣ አስገቢው ካላት ወደዚህ አራቅ አርጋ ታሰጠዋለች። እና አንድ ቀን አሉ አብረው ሲሄዱ ምን ሆነ ነው የሚባለው? መቼም ሰባኪ የማያመጣው ቀልድ የለም። ምን ሆነ ነው የሚባለው? ውሃ ዟት ሄደ እና እንዲሁ በየት ኑራል የገባች ሲሉት እንዲህ መቼም የሷ ነገር ግልብጥ ነው፣ ወደ ላይ ሄዳ ይሆናል፣ ወደ ላይ ፈልጓት አለ ነው መሰል የሚባለው ማለት ነው። እና እንዲሁ የተቃረነ እንዲሁ አኗኗር እንዴት ፍዳ መሰላችሁ በእውነቱ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ይሄንን ጠርጎ አስወጣ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሸክማችን ያንከባለለልን ድካማችን ያሳረፈን አምላክ ክብር ምስጋና ይግባው። አሁን ጌታ ልንገራችሁ፣ ጸልዩ፣ ጾሙ፣ ስገዱ፣ እንዲህ አድርጉ የሚለን በቃ ለእኔ መገዛት አለብህ እያንዳንድ ክርስቲያን ይሆንክ ብሎ አይደለም። ምን ማድረግ ፈልጎ ነው? ማሳረፍ ፈልጎ ነው። በክርስቶስ የተሸከምናቸው ቀንበሮች ሁሉ እረፍት ናቸው። ዲያብሎስ የሚያሸክመን ነገር ቀላል ቢሆን እንኳን መጨረሻ ላይ አንገትን ጠምልሎ ወገብን የሚሰብር ነው። ክርስቶስ የሰጠን ሸክም ከሆነ ግን ከባድ ቢሆን እንኳን ወደ ላይ የሚያነሳ ነው። የክርስቶስ ሸክም ቢከብድ እንኳን ቀላል ነው። የዲያብሎስ ሸክም ግን ቀላል መስሎ ከባድ ነው። ሁሉን ነገር ቀላል መስሎ ያስጀምረናል፣ ከብዶን ሰብሮን ይቀራል። የክርስቶስን ሸክም ግን ከባዱን አባቶቻችን እንደ ቀላል ወደው ተቀበሉት። ሰውነታቸውም እየቀለላቸው በነፋስ ላይ እስከ መረማመድ ደረሱ። በመብረቅም ተሽከረከሩ። በአክናፈ እሳት አጋንንትን እየጸፏቸው ወደ ሰማያት ተነጠቁ። እዚህ የደረሱበት ምክንያት ጌታችን ኢየሱስ ክርስቶስ የሰጣቸውን ሸክም ስለተቀበሉ አስወጣው። ሌላው ምን እያደረገ ይመስላችኋል? አሁን እኛ ስለዚህ አንዱ ማድረግ ያለብን ምንድን ነው? የሚያደክሙንን ነገሮች በሙሉ በዓለም የያዝናቸው ነገሮች